ባለቤቴ ዘረፈኝ፣ ጎዳና ልወጣ ነው ድረሱልኝ። አትሌት ገለቴ ቡርቃ። አትሌቷ በሩጫ ዘመኗ ያገኘችውን ሀብትና ንብረት ባለቤቷ መውሰዱን ገልጻ ጎዳና ልወጣ ነው መንግሥት ይድረስልኝ ብላለች። መኖሪያ ቤትና መንግሥት በተለያየ ጊዜ የሸለማት 11 መሬቶች ውስጥ 10ሩ ባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ብላለች። ካሏት 5 መኪናዎች 4 መኪኖችን ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለ1 ዓመት ከቤት ሳትወጣ መቀመጧን ተናግራለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለት በገመዳ ሾው ላይ ቀርባ ተናግራለች። መንግሥትና ሕዝብ ይድረስልኝ ስትልም ጠይቃለች። በተያያዘ ዜና የኢትዮጵያ አትሌቲክስ ፕሬዝዳንት ስለሺ ስህንና ምክትሉ መሰረት ደፋር በገለቴ ዙሪያ መግለጫ ያወጡ ሲሆን በአስቸኳይ ጉዳዩን በከፍተኛ ደረጃ ተከታትለው በአጭር ጊዜ ንብረቷን የማስመለስ ሥራ እንደሚሰሩ ተናግረዋል። ክቡራን ተመልካቾቻችን ከጥቂት ሰዓታት በኋላ ሙሉ መግለጫውን ይዘን እንቀርባለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።